በበረዷማው የካናዳ አርክቲክ ውቅያኖስ ላይ የሰሜናዊ ብርሃኖች እንደ መንፈሳዊ ሹክሹክታ በሰማይ ላይ ያብረቀርቃሉ። ከብርቅርቅታውን ባሻገር ፖሊሶችን ለምዕተ ዓመታት ያስቆጠረና ይፈቱት ዘንድ ያልተረዱት ታሪክ በካናዳ ኢኒዩት መንደር ውስጥ ተከስቷል። በ1930 አዳኝ የሆነው ጆ ላቤል ከመሃለኛው ካናዳ ወደ ኢኒዩት መንደር ይጓዛል። በደረሰም ጊዜ ኢኒዩት መንደር ውስጥ አንድም ሰው የሚባል ፍጥረት እንዳልነበረ ያስተውላል። በኢኒዩት መንደር ምንም አይነት ረብሻ ተከስቶ ባያቅም በመንደሯ ውስጥ ግን አንድም እንኳን የሰው ነፍስ አልነበረም። ጆ ላቤል በሚመጣበት ጊዜ ልጆች እየተጫወቱ፣ ውሾች እየጮሁ፣ የኢኒዩት መንደር ነዋሪዎች ከአደን ሲመለሱ ነበር የሚያጋጥመው። ጆ ላቤል አሁን ላጋጠመው እንግዳ ነገር መፍትሄ ያገኝ ዘንድ መንደሩን መቃኘት ይጀምራል። በፈለገውም ቆይታ የተበላሸ ስጋ፣ የመዋጊያ ጉራዴና ጠመንጃ ያገኛል። የመንደሩ ሰዎች ያለ ጠመንጃና ያለ ውሻቸው ንቅንቅ እንደማይሉ የሚያውቀው ጆ ላቤል የተፈጠረው ነገር ምን እንደሆነ ለመረዳት ግራ ይገባዋል። በበረዶ ላይ የእግር ኮቴ ቢያይም ርቀት የነበረው ግን አልነበረም። በነገሩ ግራ የተጋባውም ጆ ላቤል ወደ ሰፈር በመመለስ ነገሩን ለሮያል ካናዳ ማውንትድ ፖሊስ ያሳውቃል። በ1930 ዲሴምበር 23 የሮያል ካናዳ ማውንትድ ፖሊስ የተፈጠረውን ነገር ምን እንደሆነ ለመረዳት ኢኒዩት መንደር ይደርሳሉ። ባደረጉትም ምርመራ ከመንደሩ ብዙም ሳይርቅ ብዙ የተቆፈሩ መቃብሮችን ያገኛሉ። ፍለጋቸውንም ሲቀጥሉ የእግር ኮቴ ያስተውላሉ። የእግር ኮቴው ወደ ዩኒት አንጆኪ ሐይቅ የሚያመራት ቢሆንም ሐይቁ ጋር ሲደርስ ግን መታየቱን ያቆማል። ፖሊሶቹ አንዳንዴ ዩኒት መንደርን ከሚጎበኙ አዳኞች መረጃ ማግኘት የቻሉ ሲሆን አዳኞቹም ለአደን ጫካ በነበሩበት ሰዓት የሚርገበገብ ብርሃን በኖቬምበር 25 በ1930 እንዳዩ ለፖሊሶቹ ያሳውቃሉ። ምንም እንኳን ፖሊሶቹ የተፈጠረውን ያውቁ ዘንድ ብዙ ምርመራ ቢያደርጉም ምን እንደተፈጠረ ግን አልተረዱም። በእጃቸው ላይ አልገጥም ያላቸውና እንግዳ የሆነባቸውን መረጃ ወዴትም አላደረሳቸውም። ፖሊሶቹ ጉዳዩን የመረጃ ማነስ በማለት ደምድመውት ወደ ቢሮአቸው ይመለሳሉ። የዩኒት ሰዎች የት ናቸው? ምትሃታዊ የሆነው የሰሜኑ ብርሃን ወደ ሌላ ዓለም ወስዷቸዋል? የተቆፈሩት መቃብሮች መንፈሳዊ በሆነ ትርጉም ከመኖሪያቸው እንዲወጡ አስረድቷቸዋል? ከዚህ ዓለም ካልሆኑ ዩኤፎ የተባሉ ፍጥረቶች ወስዷቸው ይሆን? ስለ ዩኒት ነዋሪዎች የት እንደሄዱ ለመረዳት ብዙ ሐሳቦች ተነስተዋል። ነገር ግን እስከ ዛሬ ድረስ የዩኒት ነዋሪዎች የት እንደሄዱ አይታወቅም። ይኖሩበት የነበረው ጊዜ የዩኒት ነዋሪዎችን እንዳይገኙ እንደ ትልቅ እንቅፋት ተደርጎ ቢታይም ያለ መረጃ ከምድረ ገጽ መጥፋታቸው ግን ብዙዎችን ግራ ያጋባ ክስተት ነው።